አሟታል እንጠይቃት ብያቸው ነው ይዣቸው የመጣሁትና እነሱም ስላዩሽ በጣም ደስ እንዳላቸው ተስፋ አደርጋለሁ። እንኳን ወደ ሊያ ፋሽን በደህና መጡ። ምን ይፈልጋሉ? ለሰርግ፣ ለክርስትናና ለልደት እንዲሁም ለተለያዩ ዝግጅቶች የባህል የሀበሻ ቀሚሶችን፣ ሽፎኖችን፣ ነጠላና ጋቢዎችን፣ ዘመናዊና ባህላዊ ልብሶችን በተመጣጣኝ ዋጋና በጥራት እኛ ጋር ያገኛሉ። ከሀገር ውጭ ላላችሁ በተለያዩ አማራጮች እንልካለን። ይደውሉልን 0988 06 3602 0904 28 58 20 እንዲሁም በዋትስአፕ በኢሞና በቴሌግራም ያገኙናል። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። ያው ከብዙ መጠፋፋት በኋላ ዛሬ መጥቻለሁ። ያው ባለፈም አልጠፋም ብዬ ቃል ገብቼላችሁ ነበር። እንግዲህ በጣም ይቅርታ ከስራ ጋር ምንም እየተመቸኝ ስላልሆነ ነው። እና ደግሞ ያው አየሩም ደግሞ ብዙ የሚያሰራ አይነት አይደለም፣ በጣም ከባድ ነው። ከጧት ሰራለሁ ስትሉ ዝናብ ይሆናል ወይ ከሰዓት ስትሉ ዝናብ ይሆናልና አዲስ አበባ በጣም ዝናቡ ለመስራት ብዙ የሚያመች አይደለም ለመውጣት ማለት ነውና ለዛ ነው የጠፋሁት። በጣም ይቅርታ። ያው ከዚህ በኋላ ባለፈ እንዳልኩት ልድገመው ላለመጥፋት እሞክራለሁ። እና እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። እና ያው ዛሬ ደግሞ በትልቅ ነገር ነው የመጣሁት። ሄሉን ዛሬ አገኛታለሁ። ከሄሉ ጋር አዲስ አበባ ከመጣች ጭራሽ አልተገናኘንም እና በስልክ ነው አልፎ አልፎ ማውራት፣ ያው እንደሚያማት ታውቃላችሁና እሱን ለመጠየቅ ምናምን አልፎ አልፎ አወራታለሁ እንጂ ተገናኝተን አናውቅም። ዛሬ ግን ያው ልንገናኝ ተቀጣጥረናል። እሷም እየመጣሁ ነው ብላኛለችና ያው ሄሉን ዛሬ አገኛታለሁ። እንዴት እንደሆነችም ያው ሰሞኑን አሟት እንደነበረ ስለምታውቁ እኔም እንዴት ነሽ ደህና ነሽ ወይ ብዬ በእናንተም ስም በእኔም ስም ጠይቃታለሁ። እና ደግሞ ሌላው ነገር ደግሞ ሴት እኔ ደስ የሚለኝ ነገር ሴት ልጅ ሆና በራሷ ሰርታ ራሷ ቆማ ነገን የተሻለ ለማድረግ የምትሰራ ሴት በጣም ደስ ይለኛል። እና እሷም ደግሞ እዚህ ቦታ ላይ የቤተሰቦቿን ትታ የለመደችውን አካባቢ ለቃ ስትመጣ በጣም ብዙ ፈተና ብዙ ነገር አለውና እሱን ተቋቁማ እዚህ ደረጃ ላይ ቆማ ስላየዋት በጣም ደስ ብሎኛል። እና ሄሉ ያው ምን ልላችሁ ነበር፣ ያው የሚሰራ እንዳጠቃላይ የሚሰራ ሰው ሴትም ሆነ ወንድ ራሱን ችሎ ከቤተሰብ ወጥቶ ብዙ ፈተና ብዙ ኃላፊነት አለበትና የራሱን ኃላፊነት ተወጥቶ ራሱን ማስተዳደር የቻለ ሰው በጣም ትልቅ ነገር ነው። አሁን ባለበት የኑሮ እንትን ደግሞ በጣም ከባድ ነውና ዛሬ እዚህ የደረሰ ሰው ነገ ለቤተሰቦቹ እንደሚተርፍ ተስፋ የምናደርግበት ሰው ነውና እና ሄሉ በጣም ጎበዝ ልጅ ናት። አበረታቷት። እና ደግሞ ያው ትንሽ ያመማት ነው ሰሞኑን ትንሽ ህመሞች እየተደራረቡባት እያስቸገራት ነውና የቤተሰብ ናፍቆትም ሊሆን ይችላል። ብቻ ያው በጸሎት ማግዟት ማበረታታት የምትችሉ ሰዎች ማበረታቷት፣ ያው በዩቲዩብ በምትሰራው ስራ ማለት ነውና ሄሉ እየመጣሁ ነው ብላኛለች። ስትመጣ ደግሞ እንጠብቃትና ከዛ በኋላ አብረን ደግሞ አንዳንድ ነገር እንላታለን። የሆነች ትንሽ የስጦታ ይዤላት መጥቻለሁ፣ ያው ከምሰራው ስራ ጋር ማለት ነው። እኔም እንደምታዩ ዛሬ በሽፎን ነው የመጣሁት። ከሄሉም ትምጣና ያመጣውላትን ስጦታ ደግሞ ሰጥቻት አንዳንድ ነገሮችን እንጨዋወታለን ማለት ነው። እና ሄሉ እስክትመጣ ያው የምጨምርላችሁ ነገር ቢኖር አዲስ አመትም እየደረሰ ነው፣ አሸንዳም ደግሞ በጣም ቀርቧል እና ለቤተሰቦቻችሁ፣ ለራሳችሁ፣ ለልጆቻችሁ ማዘዝ የምትፈልጉ ሰዎች የአበሻ ልብስ፣ ሽፎን፣ ለእናት ለአባታችሁ ጋቢዎች፣ ብቻ ከአበሻ እንትን ስራዎች ጋር የተያያዙ የአበሻ ልብሶች ጋር የተያያዙ ነገሮች ካሉ እዘዙን። የሚያማምሩ አዳዲስ ሽፎኖች መጥተዋል። ዛሬ ለብሼ እንደምታዩትም ሄሉም የምትለብሰው ልብስ አለ። በሳተንም በስቶክም የተለያዩ አዳዲስ ልብሶች መጥተዋል። ያው ደግሞ መፖሰቱ ባይመቸኝ ደውላችሁ ምን አዲስ ነገር አለ ብላችሁ ከጠየቃችሁ የገቡትን አዳዲስ ነገሮች ታያላችሁና እያዘዛችሁ ከዛ አዲስ አመት ደግሞ ድምቅ ምር ብሎብን አብረን እናሳልፋለን ማለት ነው።
እና ቤተሰብ ያው ሄሉም እየመጣች ነው ደርሻለሁ ስላለችኝ ደርሳለች እና አብረን እንቀበላት ደግሞ እንዴት ነሽ? ሰላም ነው። ብርዱ በጣም ከባድ ነው። ስለ ዝናቡ እየነገርኳቸው ስለ ብርዱ እየነገርኳቸው ነበረ። ታጥቄ የመጣሁት በርዶኝ ነው። ኧረ ያስታጥቃል። ደህና ነሽ? እንዴት ነሽ? እየተሻለሽ ነው? ያው ከስራ ጋር ለመግባባት ግዴታ። እንዴት ነሽ አሁን? እየተሻለሽ ነው እንግዲህ ይባላል አይደል? የተሻለኝ ይባል ዝም ብሎ ያው አይዞሽ እንዴ በደንብ መበርታት ነው። እኔ እኮ ምንድነው እንደዚህ የሚያረጋት የቤተሰብ ናፍቆት ነው ምኑ ነው እንደዚህ ያው እያልኩ ነበር። የሆነ ባርባር እያለኝ ነው እሱ ነው እንደዚህ ያደረገሽ ያለው። ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። ጠፋና ጠፋችሁ? አዎ ያው ከስራ ጋር ምናምን ይሄ ደግሞ አዲስ ጎጆ ነው የሚባለው አንገጫገጭና አዲስ ጎጆ አዎ እንደዛ ሆኖ ነው መሰለኝ ትንሽ ጠፋልን። እግዚአብሔር ይመስገን። እንዴት ነሽ? እስኪ ዛሬ ደግሞ የሆነች ትንሽዬ ስጦታ አምጥቼልሻለሁና ስጦታ በሷ ዞር አልበዛም? ኧረ አልበዛም። ያው ብዙ ጊዜ ተጠፋፋንና ያው ስንገናኝ ደግሞ አሙሽም ስለነበር መጠየቅ ያላርገው ወይስ ምን ይላርገው እንደ ብርቱካን ልጠቀመው ብለን ነው እኮ በልቼ ልጣጭ ይዤ ከምመጣ አይሻልም? እና እስኪ እቺን ቀር አድርገሽ ነይና ደግሞ እንጫወት እስኪ። ምንድነው? ምን ይሆን? አይ ምንም አይደለም። የታየኝ ልብስ ነው። ያው እንግዲህ እኔ ስመጣ ስጦታ ካልኩ ምን ይዤ ልመጣ እንደምችል የታወቀ ነው። አይ ትንሽ እኮ አሁን ለህመምተኛ የሚሆን ነገር ከሆነ ብዬ ነው። ያው እሱን ያው ብዙ ጠያቂ ስላለ የሆነ ተራርፎ ከማመጣ ብዬ ነው። ደህና ነሽ? በተረፈ ቤተሰብ ምናምን ሁሉ ሰላም? እንዴት ማለት በዚህ ሰዓት እንዴት አሰብሽ? ያው አሸንዳም እየደረሰ አይደል? ያው ለሱ መቀሌ እንድሄድ ነው እየገፋ ያው ከቻልን እንሄዳለን አይደል? ቢሆን አሪፍ ነበር። እኔም ብሄድ ደስ ይለኝ ነበር። ሰላም ያድርገው ነው እስከዛ እስኪደርስና ከዛ በኋላ ያው ሲደርስ ደግሞ አይሻልም ነው። ለዛ ነው ያው ላውጣለሁ። አዎ እዚህ አውጥተሽ ማየት ትችያለሽ። ቀይረሽ መምጣት ትችያለሽ። የቱ ይሻላል? መረጭ። የቱ ይሻላል? እስኪ ቤተሰብ ነገር ነው እየታየኝ ያለው። በቃ ስለዚህ ቀይረሽ ነይና ቤተሰቦቻችንም አብረው ፋፈሽ ልበልበት እዚሁ ተሽከርክረን ምናምን ነው። እሺ በቃ መጣሁ። እሺ እና ቤተሰብ ያው ሄሉ ቀይራ ልትመጣ ሂዳለች። ምን እንደሚሆን መገመት አይከብዳችሁም ብዬ አስባለሁ። ያው ቀድሜም ከስራ ጋር የተገናኘ ነው ስላልኳችሁ እና ሄሉ ደግሞ ቀይራ ያሸንዳ ቆንጆ መስላ ትመጣለች። ከዛ በኋላ ያው ለመቀሌ ይሆናል አይሆንም የሚለውን ለእናንተ ልስጥና እስኪ ለብሳ እስክትመጣ ድረስ እንጠብቃት። እና ደግሞ ያው ሽፎን አሁን ደግሞ በአዲስ መልኩ በዚህ አይነት ጨርቅ ሳተን በሚባል ጨርቅ እንደመጣ ታውቃላችኋ። ከሌላው ሽፎን ይሄ ወፈር ይላል እና በጣም የሚያምር ብዙ አይነት ዲዛይን አለው፣ ብዙ አይነት ከለር አለው። በምትፈልጉት አይነት ዲዛይን ምን አይነት ሳተን አለሽ ብሎ መጠየቅ ብቻ ነው የሚጠበቅባችሁ። ሄሉ ደግሞ ያው ኖርማል ሽፎን ስቶክ ይባላል፣ እሱን ለብሳ ትመጣለች። እና ምን አይነት ሳተን አለሽ፣ ምን አይነት ሽፎን አለሽ ብሎ መጠየቅ ብቻ ነው የሚጠበቅባችሁ። ያው እንደዚህ የሚያምር አድርጌ እሰራላችኋለሁ። ያው መሽከርከር አልችልም ብዙ እና እንደዚህ አይነት ሽፎኖች በኖርማል በስቶክ ሽፎኖች በፈለጋችሁት ማዘዝ የምትፈልጉ የአሸንዳ ልብሶች ደግሞ ምንድነው ለአዲስ አመት ብቻ የተለያዩ አይነት ልብሶች ከሀገር ባህል ጋር የተያያዙ ነገሮች ማዘዝ የምትፈልጉ ሰዎች እስር ላይ በምናስቀምጠው ስልክ ደውሉልን። ታዛዥ ነን ለእናንተ፣ ሁሌም ዝግጁ ነን። ያው ሄሉ እንደዚህ አምሮባት ቀይራች መጣች። እንዴት አይነት በጣም ነው ያማረብሽ። ያው ምን እንደሆነ መገመት አይከብዳቸውም። እኔ ላይ
ሽፎኑን በደንብ አዎ እኔ ምን እያልኳቸው ነበር መሰለሽ በዚህ ሽፎን ለአሸንዳ እንዴት ነው የአሸንዳ ቆንጆ ትሆናለች አትሆንም እስቲ ገምቱ ብለሻልኩ ነበርና አይ የምር ያምራል አዎ በጣም አምሮብሻል እውነት ያው ከመስቀያው ነው አይ ከመስቀያው ሳይሆን ከሰሪው ነው እና በጣም ነው የሚያምረው አመሰግናለሁ እውነት ያው አስተያየትም እየተሰጠን ነው የምር ያምራል በጣም አምሮባታል አይደል ያው እንግዲህ እኔ ተናግሬያለሁ ከልብሱ በተጨማሪ ዋናው መስቀያው ነው ልብስ የሚያሳምረው ለቀሚስ ሆናለሁ መሰለኝ አዎ እውነት ነገሩ ሴት ላይ ማንኛውም ሴት ላይ ቀሚስ ያምራል አዎ ይበልጥ ደግሞ ቀጠና ያለች ሴት ረዘም ያለች ስትሆን በደንብ ውበት ለዛ ነውና ቀጠና ያልኩ ረዘም ያልኩ ነኝ ለካ አይደለሽም እሺ ነኝ ልንገርሽ ቀለሽ አዎ ቅዝቃዜው ግን በጣም ከባድ ነው ዝናብ ሊዘንብ ነው ራሱ ያው ዝናብ ሊዘንብ ነው መሰለኝ ንፋስ አለ ቅዝቃዜ አለ በጣም አየሩ በጣም ነው የሚያስጠላው አዎ የአዲስ አበባ ክረምት ከባድ እየሆነ ነው በጣም እየከበደ ነው ብቻ በጣም ነው የወደድኩት በጣም ነው የሚያምረው ስለወደድሽው ደግሞ በጣም ደስ ብሎኛል ፋብዬ ቪዲዮ ሰራበታለሁ እንጠብቃለን አይደል ቤተሰብ አንድ ቀን ፋብዬ ቪዲዮ ሰራበታለሁ በጣም የምር የወደድኩት ደስ ይላል የሚያምረው አይ ዋናው ስለወደድሽው በጣም ደስ ብሎኛል አመሰግናለሁ በጣም ፈጣሪ ያክብርልኝ አሜን የምር ፈጣሪ ያክብርልኝ አሜን አስበሽ በዚህ ሰዓት ሰው ብርቱካን ይዞ በሚመጣበት ሰዓት አንቺ ሽፎን ስላበጥ ያው እንግዲህ ባለው ነው ሰው ባለው ነው እንደዛ ብዬ እስኪ ላነቃቃት ብዬ ማለት ያምራል ነው ወድጃለሁ ያው ደስ ይላል ሽፎን ደግሞ ደስ ይለኛል ትወጃለሽ ሽፎን ሽፎን ደስ ይለኛል በጣም ደስ ይላል አንዳንዴ በዓል ሲሆን ምናምን ሲለበስ ያምራል ደስ ይላል በዓል ሲሆን ምናምን የሆነ ቤት ውስጥ የሆነ ቡና ምናምን ቅዳሜና እሑድ ምናምን ቤት እንትን ስትይ በጣም ደስ የሚል ያምራል እና ደስ ይላል ወድጄዋለሁ ዋናው ፈጣሪ ያክብርልኝ እኔም ወደፊት እንግዲህ ሽፎን ቤት ኖሮኝ ሽፎን ስጦታ መሰጥ ያድርገኝ አሜን አሜን ከዛ ከሽፎንም በዘለለ ነው ያንቺ ነው የምንጠብቀው ከዛም በበለጠ ማለት ነው በትልቅ ነገር በብዙ ነገር ስለወደድሽው ደስ ብሎኛል ያምራል ያው እንግዲህ ቤተሰቦቻችንም ስላቸው ነበረ አሟታል እንጠይቃት ብያቸው ነው ይዣቸው የመጣሁትና እነሱም ስላዩሽ በጣም ደስ እንዳላቸው ተስፋ አደርጋለሁ እኔም ትንሽ ጠፍቼ ምናምን ስለነበረ አመሰግናለሁ በጣም ፈጣሪ አዎ ያው እንግዲህ ይሄንን የመሳሰለ ሽፎን ባዘሰች ዩቲዩብ ላይ ምናምን ጠፍታችኋል አዎ በጣም እና አሁን ወደ ነበራችሁበት ተመለሱና ከዛ ያው ዩቲዩብ ላይ የሆነ ማለት ሰው ይጠብቅሻል ምናምን አይደለ ቤተሰብ ለምን ጠፋሽ ለምን ቀረሽ ምናምን ይልሻል ስለዚህ ወደ ዩቲዩብ ተመልሳችሁ እንግዲህ ሞቅ ደመቅ አድርጉት ይሄንን ቤት ደግሞ ላይክ ሼር ሰብስክራይብ አድርጉት እና ሞቅ አድርጉት ይሄንን ደግሞ ቪዲዮ ላይክ በማድረግ ጀምሩ እና ሱቤ እንግዲህ ዛሬ የለም ከሱ ጋር እንዳጠፉ እየመጣችሁ እንግዲህ ጥሩ ነገር አሳዩ እንጠብቃለን በጣም ነው ማመሰግነው ደግሞ ፈጣሪ በጣም ነው ማመሰግነው እኛም በጣም ነው የምናመሰግነው ያው ላለመጥፋት ዛሬ የሴቶች ፕሮግራም ነው ብዬ ስላሰብኩ ነው ብቻዬን የመጣሁት ከዚህ በኋላ ላለመጥፋት ቅድምም እያወራኋቸው ነበር በደንብ እንሞክራለን ያው የስራ ወቅትም ስለሆነ ከዚህ በኋላ አዲስ አመት አሸንዳ ምናምን ነው የሚመጣውና ለዛም ዝግጅት ስለሚያስፈልግ በዩቲዩብ በደንብ እንበረክታለን ያው እንግዲህ ደግሞ አንቺም እግዚአብሔር ይማርሽ በርትተሽ ደግሞ በደንብ ቤተሰብ አንዳንዴ አመመን ስንል ለኛ ቤተሰብ ሆነው የቀረቡን እነሱም ስለሆኑ ይጨነቃሉና ደስ በሚል ቪዲዮ በጤናማ አይደል በዛ በደንብ እንጠብቅሻለን ያው ዋናው እሱ ነው በጣም ነው የማመሰግነው ምንም ልል አልችልም ፈጣሪ ያክብርልኝ አሜን አሜን ኧረ ይሄን ያክል በጣም አይ ደስ ይላል ብዬ ነው አዎ እሱማ ደስ ይላል እና ያው ብርዱንም አልቻልነውም ማለት ዝናብ ሊዘንብ ነው ምናምን ከባድ ነው ግን አዲስ አበባ እንትን ነው አየሩ ግን የተለየ ነው አዎ ፀሐይም ሲሆን በጣም ከባድ ፀሐይ ነው ዝናብም ሲሆን ከባድ ነው እንደዚህ እያለ ነው አዎ እስኪ እስከዚህ ሻይ ቡና እያልን ቁጭ ብለን ብንጫወት አይሻልም አዎ ይሻላል
እንኳን ወደ ሊያ ፋሽን በደህና መጡ። ምን ይፈልጋሉ? ለሰርግ፣ ለክርስትናና ለልደት እንዲሁም ለተለያዩ ዝግጅቶች የባህል የሀበሻ ቀሚሶችን፣ ሽፎኖችን፣ ነጠላና ጋቢዎችን፣ ዘመናዊና ባህላዊ ልብሶችን በተመጣጣኝ ዋጋና በጥራት እኛ ጋር ያገኛሉ። ከሀገር ውጭ ላላችሁ በተለያዩ አማራጮች እንልካለን። ይደውሉልን 0988 06 3602 0904 28 58 20 እንዲሁም በዋትስአፕ በኢሞና በቴሌግራም ያገኙናል።